በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚካኤል መጻ ይርዳአኒ፣ የሚረዳኝ መልአኩ ቅዱስ ሚካኤል መጣ። ትንቢተ ዳንኤል ምዕራፍ 10። የተከበራችሁ ኦርቶዶክሳውያን በውጭም በሀገር ውስጥም ያላችሁ በቃሊቲ ክፍለ ከተማ የሚገኘው የቂሊንጦ አደባባይ ሚካኤል ሚዲያ ነው። እንደሚታወቀው ቂሊንጦ ሚካኤል በዚህ በቅርብ ጊዜ ውስጥ ትልቅ ስራዎችን እየሰራ የሚገኝ ብዙ ሕዝብ የሚገኝበት ለአገልግሎት ምቹ የሆነ ቦታ፣ የመኪና ፓርኪንግ ችግርም የማይኖርበት እንደመሆኑ መጠን ቅዱስ ቤተክርስቲያናችን በዚያው ልክ ተዘጋጅታ እናንተን ለማገልገልና ሕዝቦቿን ለመባረክ እየተንቀሳቀስ እንገኛለን። የሚረዳኝ ሚካኤል መጣ። እንዲሁ ከሰኔ 11 እስከ 14 ያለውን ቀን ምክንያት በማድረግ ትልቅ ጉባኤ አዘጋጅተናል። በዚህ ጉባኤ ላይ ትልቅ መምህራን ሊቃውንት ይገኛሉና ሁላችሁም ተጋብዛችኋል። በዚያውም ላይ የመልአኩ የቅዱስ ሚካኤል ዓመታዊ ክብረ በዓልን ምክንያት አድርገን ዝግጅቶችን አጠናቀን ለአገልግሎት ብፁዓን አባቶችንና ትልቅ መምህራንን ሊቃውንተ ቤተ ክርስቲያንን ጠርተን እናንተን ለማገልገልና ተደራሽ ለመሆን እንዲሁ እየተጋን እንገኛለንና ይሄ ድምፅ የደረሳችሁ ምእመናን በሙሉ ለዚህ በዓል ተሳታፊዎች እንድትሆኑ በቅዱስ ቤተ ክርስቲያናችን ስም እየጠራን ቅዱስ ቤተ ክርስቲያናችን አሁን ላይ ትልቅ የመሰረተ ልማት ዘርግታ እየሰራች ትገኛለች። አሁን ያለበት ቤተ መቅደስ ቆርቆሮ በቆርቆሮ የተሰራ ከዚያም አልፎ ዘመናትን ያስቆጠረና አሁን ላይ መቀጠል የማይችል በመሆኑ ሌት ተቀን ይህን ግዙፍና ታሪካዊ ሕንፃ እየሰራን እንገኛለንና በዚህም ላይ የራሳችሁን አሻራ እንድታሳርፉ በቅዱስ ቤተ ክርስቲያናችን ስም እንጠይቃለን። ሚዲያችንም እንዲሁ እየደገፋችሁ ሼር፣ ኮፒ ሊንክ እያረጋችሁ ፎሎ እያረጋችሁ እንድናሳድገው አገልግሎቱ ለእናንተ ተደራሽ እንዲሆን ታስቦ እየተሰራ ነው ያለ። በዚህ አገልግሎት ላይም ብዙ መርሃ ግብሮችን አወጠናል። ተከታታይ ትምህርቶች ይኖራሉ፣ ዝማሬዎች ይኖራሉ። ብዙ አገልግሎት ለማገልገል ደፋ ቀና እያልን ያለና የተወደዳችሁ ኦርቶዶክሳውያን በሙሉ ይህንን ሚዲያ የምትከታተሉ ከጎናችን ሆናችሁ አገልግሎቱን በጋራ እንድናስቀጥል የሚል ድምፅ ለማሰማት ነውና በጋራ ባላችንን አክብረን በረከት እንድናገኝ አምላካችን ይርዳን። የሚረዳኝ ሚካኤል መጣ። ወስብሐት ለእግዚአብሔር። እግዚአብሔር ይባርክልን። መዝገበ ርኅራኄ